ከስራ ማባረር እኮ መፍታችሁ ነው። ይህን ሰውዬ ግን ማባረር ማለት ራሳችን ላይ ሞት ማወጅ ነው። ልጁ ስሙ ኔተን ይባላል። ገና እድሜው 19 ነው። ብዙ ወንጀሎችን ይሰራል። ብዙ ጊዜ ዘርፏል። በዚህ የተነሳ ደግሞ እስር ቤት ገብቶ ብዙ ጊዜ የታሰረ ልጅ ነው። ግን አሁን እሱን ተወት አድርጎ ስራ ጀምሯል። ቻኪቺዝ የሚባል ፒዛ ቤት። ግን የሆነ ቀን በራሱ ሽፍት እየሰራ ነበር። ታዲያም በመሀል ግን ማናጀሩን ጥያቄ ጠይቀዋል። ሰዓት ጨምርልኝ ይለዋል። ሰዓት ጨምርልኝ አለው። የሚሰራው ሰዓት ትንሽ ስለነበረ ሰዓት ጨምርልኝና ደሞዜን ከፍ አድርገ በደንብ ልስራ ይለዋል። ማናጀሩ ማለት ማናጀሩ ምን አለ? በጭራሽ። ኔተን ግን ዝም አላለው። መልስ መመለስ ጀመረ። ማናጀሩም በዚህ መናደድ ጀመረ። መጋጨት ጀመሩ። መከራከር ጀመሩ። ምናምን እያል በመጨረሻ ማናጀሩ እንደውም ተባረሃል ይለዋል ማለት ነው። ኔተን በዚህ ጨሰ። ይህንም ነገር በቀላሉ መተው አልፈለግም። ኔተን ንዴቱን ሁሉ መቆጣጠር አልቻለም። ታዲያም አንድ ቀን በቀላቸዋለሁ ይላል። ቀናቶችም ጊዜያቶችም አለ። ምንም እንኳን ጊዜያቶች ቢያልፉም ግን ኔተን አሁንም ድረስ ላገኘው ሰው ሁሉ ይሄ ዘረኛ ማናጀር፣ ይሄ አስቀያሚ፣ ይሄ መጥፎ ሰው ነው እያለ ይናገራል። እንደውም ቻኪቺዝ ሄድና እዛ በፊት አብሮ ለሚሰሩ ሰዎች ይነግራቸዋል። ይሄ ቦታ በጣም ይደብራል፣ ማናጀሩ ባለጌ ነው እያለ ያወራል። በፊት ግን አብሮ የሚሰሩ የነበሩት እዛ የሚሰሩ አሁን ምንም በቃ በቁም ነገርም አልወሰዱትም። ኔተን እንደዛ ሲል ብለው ስቀውበት አላግጠውበት ነው የሚያልፉት። 5 ወር አለፈ። አሁንም ኔተን ይህን ነገር ከጭንቅላቱ ሊያወጣው አልቻለም። እንዴት ሰዓት ጨምሩልኝ በደንብ ልስራ ብዬ ያባሩኛል ብሎ ከጭንቅላቱ በቃ ይሄ ነገር አልወጣም። እንደነገርኳችሁም ታዲያ ለጓደኞቹ ላገኘው ሰው ሁሉ ነበር ይህን የሚነግረው። የሆነ ቀን ባስኬትቦል ከጓደኞቹ ጋር የተጫወተ እንዲህ ይላቸዋል፣ ዛሬ ቀኑ ነው መበቀልበት። ሁሉም ሰው እየሰማ ነው እንደዚህ የሚለው ማለት ነው። ያ ያባረረኝን ማናጀሩን እገለዋለሁ፣ እንዲሁም ቻኪቺዝን እዘርፋለሁ ይላል። ወደ ምሽት 3 ሰዓት አካባቢ ከአያቱ ቤት የሰረቀው ሽጉጥ ነበረው። እሱን ይዞ ይሄዳል። መሳሪያንም እንዳያዩ ይደብቀዋል። እናም የፍቅረኛው መኪና ይዋሳትና ቻኪቺዝ ቀጥ ብሎ ይሄዳል። በሷ መኪና ውስጥ ይገባል፣ ቁጭ ይላል፣ ሳንዱች ነገር ያዛል። ምንም አዲስ ነገር አልፈጠርም። እንደ ኖርማል ሰው ነው የገባው። እሱንም እንደጨረሰ ጌም አለ ቤት ውስጥ። ጌሙንም ይጫወታል። ጌሙ የቶክስ ጌም ነው። ይህንን ነገር ከተጫወተ በኋላ መሄድና ሰራተኞቹን ማውራት ይጀምራል። እንዲህም እያለ ይጠይቃቸዋል። ያ እኔን ያባረረኝ ሰውዬ ማናጀሩ አለ ይላቸዋል። ሰራተኞቹም አይ አለ፣ ግን ዛሬ ምሽት እሱ የለም ይሉታል። ኔተን ይህን ሁሉ ወር ለመበቀል ያሰበው ሰውዬ እዛ አልነበረም። ይሄ ሁሉ ፉከራ ዛሬ ጓደኞቹ ጋር ሄዶ እበቀላለሁ ሲላ ምናምን ብሎ የወጣው ስንት ወር ሙሉ ለጓደኞቹ ሲያወራ የነበረው ለከንቱ ሆነ ቀኑ ላይ ሲደርስ። ምክንያቱም ማናጀሩ የለማ። ማንን ይበቀል? ስለዚህ ምን ያደርጋል? አሁን ጥሎ ይወጣል ወይስ ማረግ ይጀምራል? እስቲ እናያለን አብረን። ዞር ሲልም ከስተመሮች የመጨረሻ 2 ነበሩ። እነሱም ሲወጡ ያያቸዋል። ይሄኔ ቀስ ብሎ ወደ ሽንት ቤት ሄደ። ሽንት ቤት የሚሄደው በቃ ምን ማድረግ እንዳለበት ለመወሰን ነበር። ይህን እያሰበ ባለበት ሰዓትም በቃ ቻኪቺዝ ተዘጋ። ከስተመሮቹ ሁሉም ወጡ። ሰራተኞቹ እየተሰናበቱ ነው። በቃ ሁሉንም ምንም የለም። ኔተን በዚህ በኩል ደግሞ ሽንት ቤት ውስጥ በቃ መስታወት ላይ ቆሞ ራሱ ለ10 ምናምን ደቂቃ እያየ ነው ምን ማድረግ እንዳለበት ለመወሰን። በመጨረሻስ ይህንን ወንጀል ዛሬውኑ መዝጋት አለብኛል ሌስ ጎ አለ። እናም መጸዳጃ ቤቱ መሳሪያውን አውጥቶ ወክ ማድረግ ጀመረ ወደ ቤቱ። ገናም ሲወጣ አንድ ቅጥረኛ ያያል። ቅጥረኛዋም ጠረጴዛውን እየጠረገች ነበር። ከነጭራሹ ራሱ አላየችውም። እሱ ግን ከኋላ ቀስ እያለ ይመጣና ጭንቅላቷ ላይ መሳሪያ ያደርግ ነው ይደፋታል። ከዚያም ወዲያው ወደ ሌላ ቅጥረኛ ይሄዳል። ይሄኛው ቅጥረኛ ደግሞ ቤቱን እያጸዳ ነበር። ያው እንደነገርኳችሁ ከስተመሮቷል በቃ ሊዘጋጉ እያጸዳዱ ነው። እሱንም ጭንቅላቱ ጋር ሄድና ዞር ሲልም ሌላ ቅጥረኛ ያያል። እሷም አይተዋለች ሲገድል። ታዲያም ወደ እሷ መሄድ ይጀምራል። ያረገውንም ስላየች በጣም ደነገጠች፣ ትንበረከካለች። እንዳታረገው እባክህ አትግደለኝ ትለዋለች። ለማንም አልነገርም ብትለው 2 ሰው ሲገድል ስላየችው አንቺም አይቀርልሽም ይላትና ከዛም ኔተን እየሮጠ ወደ ኩሽና ሄደ። ኩሽና ውስጥ ደግሞ ይህ ሰውዬ ነበር። ስሙ ባቢ ይባላል። ይህን ሰውዬ ያው ስፔሲፊክ አድርጌ ስሙን የነገርኳችሁ ምክንያቱም ነግራችኋለሁ በኋላ። ባቢ ኩሽና ውስጥ ሆኖ እያጸዳ ነው። ግን ድምፅ ሰምቷል። የጥይቱ ድምፅ ግን ፊኛ ነው እንጂ የመሰለው ሽጉጥ ይሆናል ብሎ አልጠበቀም። ቻኪቺዝ ውስጥ መጫወቻዎች ስላሉ እንደዚህ አይነት ነገሮች አዘናክቶት በቃ ፊኛ ነው ብሎ ያሰበው እና ዝም ብሎ እያጸዳ ነው። ግን እስቲ ቆይ ምናምን ብሎ ወደ በሩ ሲያይ ኔተን ሽጉጥ ይዞ እየመጣ ያያል። ባቢ ምን ላርግ ብሎ ገና ሳይወስን አገጩ ላይ ተኩስበታል ማለት ነው። ወዲያውም ዝርር ይላል። ኔተን ይህንን ካረገ በኋላ ቀጥታ ወደ ማናጀሩ ቢሮ ይሄዳል። ማናጀሯም ውስጥ ገብታ እንግዲህ ሪሲት እየሰራችን ነው የቀኑ ሙሉ ውሎ ምናምን ነገር። ቀና ብላ ስታይ ኔተን አናቷ ላይ ሽጉጥ ደግኗል። አሁኑኑ ካዝናውን ክፈቹ ይላታል። መሳሪያውን ደግኖባት ወዲያውም ከፈተችለት። ከከፈተችለት በኋላ ግን
ያደረገና ይደፋታል። ከካዝና ውስጥም እንግዲህ $1500 ብቻ እና የቻኪ ቺዝ ጌም መጫወቻ ኮይኖች እንደ ቦኖ የለም ቦኖ ማለት ነው እነሱንም ይወስዳል። ቦኖ ምን ሊሰራለት እንደወሰደ ራሱ አልገባኝ። ማለት ተመልሶ መጥቶ ይሄን ሁሉ ካረገ በኋላ ድጋሚ ሊጫወት አሮን ነው እኔ አላውቅም። ብቻ እነሱንም ወሰደ። ይሄን ሁሉ ነገር ደግሞ የወሰደው በገደላት ቦርሳ በማናጀሯ ቦርሳ የእሷ ቦርሳ ውስጥ ነው ሁሉ ነገር ይከታትና ወደ መኪና ሄዶ መኪና ውስጥ አስገብቶ መኪናውን አስነስቶ ይህን ሁሉ አስቀያሚ ነገር ከይሲ ነገር ማይረባ ነገር ያደረገው አንደኛ በፊት አብሮት ከሰሩ ሰዎች ጋር፣ ሁለተኛ ምንም ለማይጠቅም $1500 ብቻ እና ለአንዳንድ ለቦኖ ለተራ ቦኖ ለጻ ልጅ የሚጫወትበት ቦኖ። ግን ጥሩ ነገሩ በዚህ ጭንቅላቱ ሲዘጋ መምጣቱ ነው። በዚህ አስተሳሰቡ ቻኪ ቺዝ አብዛኛው ጊዜ ልጆች ነው የሚዝናኑበት፣ ልጆች ነው የሚወጡበት። በጊዜ መጥቶ ቢሆን ክሎዝ ሳይሆን ወይም ሳይዘጋ ቢሆን ልጆቹንም ርሽን ነበር የሚያደርጋቸው። ግን በዚህ ርሸና ላይ እንዳጋጣሚ ሆኖ ያልሞተ ሰው ነበር። ማን ነው? ባቢ አገጩን ሲመታ ጥይቱ በጉንጩ ነው ያለፈው። እንደዚህ ነገር ማለት ነው። ውድቅም ብሎ እንደ ሞተ ሰው ነው አክት ያደረገው። ኩሽና ውስጥ የነበረው ባቢ ማለት ነው። እንደምንም ብሎ ባቢ ተነሳ፣ ግን በጣም ተጎድቷል። ምንም እንኳን ጉንጩ ላይ ቢሆንም በጣም ጉዳት ደርሶበታል። እየሮጠ ይወጣና አካባቢው ቅርብ ወዳለ አፓርትመንት ይሄዳል። እዛም አፓርትመንት ውስጥ ማያውቀው ቤት ሄዶ ያንኳኳል። እርዱኝ ይላል። ነዋሪው የሚከፍትለታል። ፖሊስ ጋር ይደውላሉ። ያ የማያውቀው ሰውዬ ደግሞ 911 ደውሎ ያደረገው ንግግር ይሄን ይመስላል። ይሄ ትክክለኛ ድምጽ ነው የተቀዳው። ይህን ይመስላል። ከቻኪ ቺዝ የሆነ ሰው ተተኩሶበት እንደመጣ ምናምን ነው ለፖሊሶቹ የተናገረው። በዚህ ምክንያት ፖሊስ ወዲያው መጣ። 4 ነፍሳቸው የጠፉ ሰራተኞችን አገኙ። ባቢንም ጠየቁት ማን ያደረገው ብለው ፖሊሶች። ባቢም እዚህ በፊት ሲሰራ የነበረው ኔተን ነው አላቸው። ፖሊስም ይሄን ሲሰማ ወደ ኔተን ቤት ይሄዳል። እናቱ ጋር እናቱ ቤት ነው የሚኖረው ኔተን። ግን እናቱ ቤት የለም ኔተን። ፍቅረኛው ቤት ነው ያለው። ከፍቅረኛው ጋር ተኝቶ ማለት ሰው ረፍርፎ ሄዶ ከፍቅረኛ ጋር መተኛት ማለት የሆነ እዚህ አካባቢ። እናቱም ትደውለታለች። ፖሊስ አንተን ለጥያቄ ፈልገዋል። በፊት የምትሰራበት ቦታ ሰዎች ሞተዋል እና አንተ እንዳልሆንክ እናውቃለን፣ ግን ለአንዳንድ ጥያቄ እንፈልጋለን ይሉታል። ይሄንንም ሲሰማ አይ ለጥያቄ ከሆነ ብሎ ቀጥ ብሎ እናቱ ቤት ይሄዳል። ልክ እንዳገኙትም ቀጨም ካንዳንድ ኔተን ማለት ይህን ይመስላል። ትክክለኛ ፎቶ ጭራቅ ብንለው አሪፍ ነበረ። እስካሁን ራሱ በስሙ ለምን እንደጠራው አላውቅም። ሲታይ ራሱ ጭራቅ ነው የሚመስለው። ብቻ ይህን ይመስላል። ወዲያውም ወደ ፍርድ ቀረበ። ወንጀለኛ እንደሆነ ታወቀ። የሞት ፍርድ ተፈረደበት። ግን ይሄ የሞት ፍርድ ከጊዜያቶች በኋላ ወደ እድሜ ልክ ይቀየርለታል። ይሄ ሸይጣን ነው። የዛሬ እውነተኛ ታሪካችን ይህን ይመስላል።